ሰላም ጤና ይስጥልን ውድ ዩቲዩባችን አድማጭ ተመልካቾች እንኳን ወደ ቻናላችን በሰላም መጣችሁ። የዕለቱን ዜናዎች ወደ እናንተ ይዘንላችሁ ቀርበናል። አብራችሁን ቆዩ። ከ28 ዓመታት በኋላ ታሪካዊ ደብዳቤዎች ይፋ ሆኑ። ዶክተር አብይ አህመድ ከተናገሩ በኋላ በተለይም በኢትዮ ኤርትራ መካከል ያለው ውጥረት እየተጋጋለ ከመጣ በኋላ ለመጀመሪያ ጊዜ ከ28 ዓመታት በኋላ የቀድሞ ጠቅላይ ሚኒስትር መለስ ዜናዊና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ መካከል የተለዋወጣቸው 3 ያክል ደብዳቤዎች ይፋ ሆነዋል። ሁለቱም በወቅቱ ከኢሳያስ አፈወርቂ የተጻፉ ሲሆኑ አንዱ ደግሞ ከአቶ መለስ ዜናዊ የተጻፈ ደብዳቤ ነው። ደብዳቤዎቹም በወቅቱ በነበሩ የገንዘብ ለውጥና በተለያዩም በእያንዳንዱ በኢትዮጵያ ለሚደረግ ኢሳያስ አፈወርቂ መጠየቅ እንደነበረበት የሚያሳይ ደብዳቤ ነው። ይህ ደብዳቤ በኢትዮጵያ በወቅቱ በነበረው በኢትዮ ጋዜጣ ላይ ታትሞ እንደነበር ተመልክቷል። ከ28 ዓመታት በኋላ እነዚህ 3 ደብዳቤዎችን ቃል በቃል የምናያቸው ይሆናል። አብራችሁን ቆዩ። በቅድሚያ በኢትዮጵያ በኤርትራ መካከል ውጥረት ሲቀጥል የኢትዮጵያ ቀድሞ ጠቅላይ ሚኒስትር መለስ ዜናዊ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ የላኳቸው ሚስጥራዊ ሀገራዊ ደብዳቤዎች ይፋ ሆነዋል። ከዓመታት በኋላ ለመጀመሪያ ጊዜ ኤርትራ የሀገር እውቅና እንድታገኝ ይሁንታ ከተሰጣት በኋላ አንዳች መንግስታዊ ሰነድ እንደሌለ ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት መግለጻቸው የሚታወቅ ሲሆን ጠቅላይ ሚኒስትሩም በኢትዮጵያ መንግስት ስምምነትን የሚገልጽ በሚኒስትሮች ምክር ቤትም ሆነ ምክር ቤት ሰነድ አለመገኘቱን ጠቅሰው እኛ ይህን ጥያቄ ስናቀርብ የቀይ ባህር ወደብን ማን ያሳጣን የሚለውን ጥያቄ ካቢኔ ይሆናል ብለን ሰነድ ብናገላብጥም ካቢኔው አያውቀውም። ምክር ቤት ይሆናል ብለን ምክር ቤቱን ብናስብም ምክር ቤቱ በዛ ሰዓት አልተቋቋመም። ወይም የኢትዮጵያ ሕዝብ በህዝበ ውሳኔ አሳልፎ እንዳልሆነ በኢትዮጵያ ሕዝብ የተወሰኑ ውሳኔዎች ላይ አብረናቸው ነበርን። የኤርትራ ሀገር እንድትሆን የኢትዮጵያ መንግስት የገለጸው ደብዳቤ አለመገኘቱ በፓርቲው አባላት ብቻ ተወስኖ የተላለፈ ውሳኔ መሆኑን ይገልጻል። ነገር ግን ከ28 ዓመት በኋላ የተገኘው ደብዳቤ በወቅቱ የሽግግር መንግስት የሆኑት አቶ መለስ ዜናዊ የጻፉት ነገር አለመኖሩን ያሳያል። የሽግግር መንግስቱ ካበቃ በኋላ ኤርትራ ከተባበሩት መንግስታት ድርጅት እውቅና ከተሰጣት በኋላ ሁለቱም መንግስታት በተለይም በሁለቱ መሪዎች መካከል የነበረው ግንኙነት ህግና ስርዓትን የተከተለ የሀገሪቱን ነጻነትና ሉዓላዊነት ያላከበረ የሚለውን ጥያቄ ያስነሳል። ከ28 ዓመታት በኋላ በመካከላቸው የተገኘው የእጅ ጽሑፍ ልውውጥ ደብዳቤ እንመለከታለን። ጠቅላይ ሚኒስትር መለስ ዜናዊ ፕሬዝዳንት ኢሳያስ አፈወርቂ በነሐሴ ወር በ1989 የተላላኩት 2 ደብዳቤዎች የኢትዮጵያን የገንዘብ ለውጥ ለማድረግ መዘጋጀቱና ይህንም ከኤርትራ በኩል ስምምነቱን እየጠበቀ መሆኑን ያስረዳል። የወቅቱ ጠቅላይ ሚኒስትር መለስ ዜናዊ በመስከረም 1990 የመለወጥ እቅድ መኖሩና ከኢሳያስ አፈወርቂ ጋር ደብዳቤን በሚለዋወጡበት ወቅት የኢትዮጵያ ፓርላማ ጉዳዩን አለማወቁን ጭምር ሲገልጹላቸው ይስተዋላል። ሁለቱም በእጅ ጽሑፋቸው የተለዋወጡት ደብዳቤ ድንበርና አካባቢው ላይ አለመግባባት እንዳሉባቸው የአፋር አማጽያን አርዶፍን በጋራ ለመዋጋት እየተንቀሳቀሱ መገኘታቸውን እንደሚያስረዳ ተመልክተናል። በቅድሚያ ደብዳቤውን የጻፉት ፕሬዝዳንት ኢሳያስ አፈወርቂ እንዲህ ሲሉ ጀምረዋል። ጓድ መለስ ዜናዊ እንደምን ሰንብተዋል? ዛሬ እንድጽፍልህ ያሳሰበኝ የድንበር አካባቢ ያለው ሁኔታ ነው። በመካከላችን ያለው ድንበር በዘለማድ የሚታወቅ እንጂ በትክክል ነጥሮና ተጋልጦ ያልታወቀ ውሳኔ ነው። ወደፊትም ዝምድናችን አንጻር የሚያከራክረን ጉዳይ አይደለም። ነገር ግን እውነቱ ይሄን ሆኖ ሳለ አልፎ አልፎ ግን በተለያዩ ጊዜያት በተለያዩ ቀላል ምክንያቶች ግጭቶች ሲከሰቱ ተስተውሏል። በአካባቢው የሚገኙ ኃላፊዎችም በወንድማዊነት መንገድ ግጭቶችን ለማስተካከልና ለመፍታት ሲሰሩ ቆይተዋል። በዚህ ሰሞን ግን በአድሜ አካባቢ ሰራዊታቸው የወሰደው የኃይል እርምጃ በእውነቱ እጅግ የሚያሳዝን ነው። ሁኔታው እስከ ወታደራዊ እርምጃ የሚያደርስ ምክንያት አልነበረውም። ይህን ያክል አንገብጋቢና አሳሳቢ ቢሆን እንኳን በወንድማዊነት በመነጋገርና በመግባባት ችግሩን ለመፍታት ባላስቸገረ ነበር። ከናካቴውም ስለ ድንበር ለማንሳት ቢፈለግ እንኳን አግባብነት ባለውና በተሻለ መልኩ መፍታት ይቻላል። ይህ የተወሰደው እርምጃ ከአሁኑ መገታት አለበት። አንተው ራስ አስቸኳይ እርምጃ እንድትወስድ አሳስብሃለሁ። በመጨረሻም ደብዳቤያቸውን ከሰላምታ ጋር ኢሳያስ አፈወርቂ ነሐሴ 10 1989 ሲሉ አጠናቀዋል። ሌላው ይህ የሆነው የጠቅላይ ሚኒስትር መለስ ዜናዊ ለኢሳያስ አፈወርቂ ምላሽ በሰጡበት ደብዳቤ ሲጀምር ኢሳያስ አፈወርቂ እንደምን ሰነበት? የጻፍከውን ደብዳቤ ተመልክቻለሁ። በድንበር አካባቢ ያለው ሁኔታ ጥሩ እንዳልሆነ እኔም ሰምቻለሁ። እነ የማነ በመጡ ጊዜም
ከነ ተወልደ አጋር ጋር እንደተነጋገሩ አውቃለሁ። በባዕድ አካባቢ ችግር ይፈጠራል የሚል ግምት አልነበረኝም። ምክንያቱም ጓዶቻችን የያዙት ስፍራ ከዚህ ቀደም የሚያጋጭ ስላልነበረ ወደፊትም ችግር ከሚከሰትባቸው አካባቢዎች ቀድሞ ባለመግባቱ ነው። የኦንጎና የአርዶፍ ዝርዝራዦች ለአካባቢ የሚፈጥረውን ሰላም እያደፈረሱብን ስለሆነ እነሱን ለማባረር ተንቀሳቅሰናል። በተረፈ የወሰን ጉዳዮች በተመለከተ ቀደም ሲል እነ ተወልደ የደረሱበት ስምምነት ስላለ እርሱም መሰረት በማድረግ ሁኔታውን ማርገብ እንዳለብን ይሰማኛል። ምናልባት ደግሞ ወሰን መከለሉ ጉዳይ በሁለታችንም በኩል ዝግጅት ተደርጎበት ወደ አንድ አቅጣጫ መደረስ ያስፈልገው ይሆናል። ካንተ ጋር በተነጋገርነው መሰረት እነ ነዋይ ወደ አስመራ ልኪያቸው ነበር። ይሁን እንጂ ያደረጉት ስብሰባ ሁሉ ፍሬ አልባ ሆኗል። በኤርትራ በኩል የሚገኝ ብር መጨረሻ ላይ ምን መሆን እንዳለበት ሶስተኛ ወገን ጨምረን እንድናየው ይህንን መሰረት በማድረግ የሚደርሰውን ስምምነት እንድጨርሱ። ይህ እስኪሆን ግን የገንዘብ ቅያሪ መቆየት ስለማይችል አፈጻጸምና ሂደቱን የገንዘብ ቅያሪ በኋላ ሊኖር ስለሚገባ የንግድ አፈጻጸም እነ ነዋይ እንዲጨርሱ ካንተ ጋር በተነጋገርኩት መሰረት ነበር የላኳቸው። ያ ሲሆን እነ ብርሃን በኩል ግን የተሰጣቸው መልስ ኤርትራ ውስጥ ያለው ብር ባናውቅና ጉዳዩን በሀገር ደረጃ ከመውጣቱና ከመገለጹ በፊት ስለ ገንዘብ ቅያሪ ሂደት እና ዝርዝር መነጋገር እንደምንችል ተናግረውታል። በዚህ ምክንያት ምንም አይነት እልባት ሳይደርሱ ተመልሰዋል። ከገንዘብ ለውጡ በኋላ ሶስተኛ ወገን ጨምረን የምንወስነው ውሳኔ ሆነ አስቀድመን የምናደርገው ውሳኔ ልዩነት አይኖረም። ዞረን በመግባባት የምንፈታው ጉዳይ ነው። ስምምነታቸው የፈለገን ደረጃ ላይ ብንደርስም ሁለታችንም እንደምንተገብረው አያጠራጥረኝም። አቶ መለስ ዜናዊ ሲቀጥሉም ስለዚህ ይህ ጉዳይ ስምምነት ላይ እስኪደርስ ሊቆይ የሚገባ ጉዳይ አይደለም። ካንተ ጋርም ተግባብተን ነበር። ቢሆንም በተለኛው አንደኛችን ሌላኛችንን ሳንጠብቅ እንንቀሳቀስ የሚል ነበረ። ይህ አዲሱ ብር ሙሉ በሙሉ አስገብተነዋል። የመቀየሪያ ጊዜውን መስከረም ይሁን የሚል ሀሳብ ስታቀርቡ ስለነበረ እኛም በዚሁ መሰረት ተዘጋጅተናል። መስከረም ቀርቶ ጥቅምት ካለፈ ግን በሚስጥር የያዝነው ጉዳይ ሚስጥርነቱ ያከትማል። ገና ከአሁኑም በአዲስ አበባ ውስጥ የመወራት ጀምሯል ያሉ ሲሆን ስለዚህ ሁኔታው አስገዳጅነትና ቅያሬውን ከመግባት ውህደቱን ከአብይ ምት ጋር ሊሆን ይገባል። ለሰዎች መመሪያ ብትሰጥና በሚቀጥለው 15 ቀናት ውስጥ ተገናኝተን በዝርዝር ጉዳዮች ቢደረግ የበለጠ ጠቃሚ ይሆናል። ደብዳቤውን ቀጥሎ አዲሱ ብር ሙሉ በሙሉ ስላስገባን ወሬውም እየተናፈሰ በመሆኑ ጥቅምት ወር መጀመሪያ ላይ ለፓርላማው ልንገልጽና ቀጥሎም ቅያሬውን ልናስገባ አስበናል የሚል ሲሆን ለዚህም አንድ ላይ ተዋህደን እንድንሰራ አንድ ነገር መወሰን ይኖርብናል። እነ አብርሃም ተገናኝተው ይጨርሱ የምትል ከሆነ ወዲያውኑ አሳውቀኝና እነ ነዋይን እልካቸዋለሁ። በንግዱ በኩልም በሁለታችን ሀገራት መካከል ኤልሲኤስ መሆኑን አንተም ታውቃለህ። ከአይኤምኤፍ ጋር የሚያለያየንም ይሄ ጉዳይ ነው የሚል እንደነበረ ተመልክተሃል። ቀጥሎም ከፕሬዝዳንት ኢሳያስ አፈወርቂ ለጠቅላይ ሚኒስትር መለስ ዜናዊ ለሁለተኛ ጊዜ የተጻፈ ምላሽ ደብዳቤ ነበረ። በድንበር ላይ ስላለው ሁኔታ ባለኝ መረጃ መሰረት ባድም የተወሰደው የኃይል እርምጃ የሚያከራክረን ቦታ ላይ ሳይሆን የኛ አካላት በነበሩበት አካባቢ አባላቶቻችን ማንቀላታት በማባረርና በማቆየት የአስተዳደር ማፈራረስ የተወሰደ እርምጃ ነው። በተመለከተ እርምጃውን በፊት ካደረግናቸው ስምምነቶች ውጪ የወጣ ነው። በቶሎ ለመቆጣጠር ለወደፊቱ አመቺ እንዲሆንልን ለማድረግ በእኛ በኩል ወዲ ኤፍሬምን የመከላከያ ሚኒስተር የማንንና ካሳ ጉዳዩን እንዲከታተሉት አድርጌያለሁ። በእናንተ በኩልም የተሻለ መፍትሄ የምትላቸውን ሰዎች ምረጥና በአስቸኳይ ተገናኝተን ለችግሩ እልባት እናበጅለት የሚል አስተያየት አለኝ እና ሀሳቡን ብትገልጽልኝና በገንዘብ ለውጡ ሂደት በተመለከተ እኔና አንተ በተስማማነው መሰረት ይሆናል። ዓለም ባንክም በጉዳዩ ላይ የመሰላቸውን አስተያየት እንዲሰጡበት ተስማምተናል። እርሱም መንቀሳቀስና እኛም እልባት እንድናበጅነት በፍጥነት መንቀሳቀስ እንጂ ጊዜ መውሰድ አይገባንም ሲሉ ነግረውታል። በድንበር ላይ የሚኖሩ ንግድ ልውውጡን በተመለከተ በቀላሉ የምናየው ጉዳይ አልሆነም። ምክንያቱም ብዙ ሕዝብ የሚጎዳና የሚያነካካ ይመስለኛል። ወደኛ የሚገባውንም ይሁን ከኛ የሚወጣውን ንግድ መንገድ አንችልም። ትልልቅ የሚባሉ የንግድ ልውውጦች በተመለከተ ገና አሁን ላይ ይህንን ነው ብለን መግለጽ የምንችለው ነገር የለንም። ጊዜና ሁኔታዎችን እያየን የምንፈጽመው ይሆናል። ይህን በተመለከተ የእኛ ሰዎች እና ነዋይ በስፋት አብራርተውላቸዋል። አሁን ላይ በችኮላ እንደዚህ ይደረግ ማለቱ በኋላ ላይ እንቅፋት እንዳይፈጥርና በጉዳዩ ላይ በጥልቀት ለመመልከት የሚያስችለን ተቀራርቦ መነጋገርና መወያየትን ይጠይቃል። ከሰላምታ ጋር ኢሳያስ አፈወርቂ ነሐሴ 1989 የሚል ደብዳቤ ነው።
እነዚህ ደብዳቤዎች ለመጀመሪያ ጊዜ ይፋ ያደረገው የኤርትራ መንግስት ሲሆን ሁለቱም ሀገራት ወደ ጦርነት በገቡበት ማግስት በሐምሌ ወር 1990 መውጣቱ ውይይት በተባለው የኤርትራ መንግስት ልሳን ሲታተም የደብዳቤዎቹ አማርኛ ትርጉም በወቅቱ በነበረው የኢትዮጵያ ጋዜጣ መጽሔት መሰራጨቱ ይታወቃል። በመሃላቸው በወቅቱ ከተጻፈ ከ9 ወር በኋላ በግንቦት ወር በ1990 የኢትዮ ኤርትራ ጦርነት መፈንዳቱ ተዘግቧል። በኢትዮጵያና በኤርትራ በኩል በወቅቱ የነበረው የግለሰቦች ማለትም የሁለቱ መሪዎች ግንኙነት እንደነበረ አመላካች በመሆኑ እነዚህ ታሪካዊ ደብዳቤዎች አሳይተውናል። በተለይ የኢትዮጵያ ወደብ ማጣቷ ዋነኛ ምክንያት በግለሰቦቹ መካከል የነበረው ግንኙነት እዛ በግለሰቦቹ መካከል ደረጃ በመቅረቱ እንዴት እንደሆነ ባልታወቀ ሰነድ በሌለው ሁኔታ ሙሉ ለሙሉ ወደብ እንድናጣ የተደረገበት ምክንያት ነው። ወደ ኋላ መለስ ብላ ይህንን ተመልክተናል። ስላዳመጣችሁ እናመሰግናለን። ክቡራን አድማጮቻችን ለሰዓቱ የያዝናቸው ዜናዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ቆይታ